አንቺ ማለት እኮ እስላም ማለት ነሽ እህቴ ባንቺ ነው ቢኪ يعرف الاسلام ባንቺ ነው እስልምና የሚታወቀው አንቺ መጥፎ ነሽ ማለት ሙስሊም ያልሆኑ ግለሰቦች ማህበረሰቦች እስላምን እኮ የሚመዝኑት በኔና ባንቺ ነው እህት እኔና አንቺ መጥፎ ሆን ማለት ባለባበሳችን ባረማመዳችን ባስተያየታችን በንግግራችን በተግባሮቻችን መጥፎዎች ከሆን እስላም ማለት ይሄ አይደለ እንዴ ነው የሚሉት እስልምናን ደግሞ ካሰደብን እኔና አንቺ እስልምናን በማስወቀሳችን እንዲጠላ በማድረጋችን የሚከሰን ማን መሰለሽ አላህ ይጠብቀን አላህ ነው አላህ የከሰሰው ደግሞ ጠበቃ ያገኛል አደራሽ እህቴ ስለዚህ መንገድ ላይ ስትሄጂ ሞባይል ስታናግሪም ሆነ ሰው ሰላም ስትይ አደብ ባለው መንገድ መሆን አለበት አራተኛው እንግዲህ እነዚህ ስርዓቶች ናቸው አሁን ወደ ሶላቱ እንመለሳለን إن كانت المرأة واحدة قدم 3 ስርዓቶችን ተቀሻለሁ ከመስጊድ ስትወጣ አንደኛ ሙሉ ሂጃብ መልበስ አለባት ከዛ ውስጥ ሽቶ ነገር መቀባት የለባትም አደጋ ላይ የሚጥሉ ነገሮችን መጠንቀቅ አለባት ነው ከወንዶች የምትለይባቸው ሶላት ስትሰግድ إن كانت المرأة واحدة صفت وحدها خلف الرجال لحديث أنس رضي الله عنه حين صلى بهم رسول الله صلى الله عليه وسلم قال قمت أنا واليتيم وراءه وقامت العجوز من ورائنا እናቴ ብትሆንም እህቴ ብትሆንም ልጄ ብትሆንም ሚስቴ ብትሆንም እጎን ያትቆም ከኋላ ነው መቆም ያለባት ይሄ የኢስላም አስተምህሮት ነው ሚስቴ አይደለች እንዴ ከጎኔ ትቁም አይባልም እናቴ ናት ከጎኔ ትቁም አይባልም ስለዚህ አንድ ሴት ስትቆም ከኋላ ነው መቆም ያለባት አጅነብይም ሆነች ዘመድም ሆነች ይሄን እንዳትረሺ ሴትና ሴት ከሆነ የሚሰግዱት ጎን ነው የምትቆመው ጎን ነው ቅድም እንደተጠቀስኩት ነገር ግን ወንድ ጋር መስገድ ከሆነ ወንድሟም ቢሆን ባሏም ቢሆን ልጇም ቢሆን ከኋላ ነው መቆም ያለባት ይሄ ሐዲስ ምን ይላል አነስ ኢብኑ ማሊክ ረዲየላሁ ዐንሁ ምን ይላል እቤታቸው ለዚያራ